አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የሀገሮች ልጆች እንዴት ናችሁ? ደህና ናችሁ ሆይ? የነገ የቤተሰቦች ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበል። ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ አድርጉኝ፣ በቅንነት ማለት ነው። ቤተሰብ የሆናችሁ ሼር አድርጉ፣ ኮሜንት አስቀምጡ፣ ቤታችሁ እመጣለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ በቅንነት። ቅንነት ለራስ ነው። እኔ እስካሁን ድረስ ቻናሌም ሸርቶም አያውቅም። ልፋት ነው። ከልፋት ውጭ ሌላም እንጃ። ግን ያው ፈጣሪን አላማርረውም። አመሰግናለሁ ስለ ሁሉም ነገር ማለት ነው። እና እንደናችሁ ታዲያ ያው እኔ ስራ ሰሞኑን በዝቶብኛል። ብዙም እንትን አይደለሁም። በዛ ላይ በስራ ላይ ደግሞ ድካም አለ። ወላሂ በጣም ድካም አለ። መግባቴንም ማለት ነው አንዳንድ ጊዜ ስተወት እያረኩት ነው። ምክንያቱም ከስራ ጋር ምንም ሊመቻችልኝ አልቻለም። ትናንት ራሱ ኮሌክሽን ይዞራል። ሰሞኑን ደግሞ ሰውየው እኔ እንጃ ዝም ብሎ ምን እንዳደረጉት አላውቅም። በፊት ደህና ነበር። አሁን ጭራሽ ወደ ክፍሌ ምናምን አይመጣም። ምን ሄጄ እዛ ቆሜ ደግሞ ስቆም እግሬን እያመመኝ ስለሆነ አስቸጋሪ ሆኗል ወላሂ ሰሞኑን ማለት ነው። ብቻ ትንሽ ዋላ አደር ብዬ አስተካክላለሁ በራሴው ማለት ነው እንጂ ስንት ጊዜ ይዘጋለሁ፣ ስንት ጊዜ እንደ ትናንትማ በጣም አስቸጋሪ ነበርና ያው ብቻ አንድ ነገር ስትሰሩት ውጣ ውረድ ሲኖረው ጥማልና ለኛ ለጊዜ ይመስለናል እንጂ ውጣ ውረድ ያለበት ነገር ተስፋ መቁረጥ የለብንም። ማንኛውም ነገር ውጣ ውረድ ሲኖረው ነው ደስ የሚለው ማለት ነው። አልጋ ባልጋ ከሆነ ያው የሆነ ችግር ላይ ቢመጣ ተስፋ መቁረጥ ነገር ይኖረናልና ለፍተን የሰራነውና ደክመን የሰራነው ነገር ውጤታማ ይሆናል ብዬ ነው የማምነው እንደኔ ሐሳብ። እና ቤተሰቦቼ እኔ አጋጣሚ ወጣ ስል ነው የምቀርጠው። ብዙም ቪዲዮዎች የምለቅበት ሁልጊዜም ሰርክ የምለቅበት ነገር የለም። እና ይሄንን ላይክ እና ሼር እያደረጋችሁ ቤተሰቦቼ ዘይሩኝ በቅንነት። ቅንነት ለራስ ነው፣ መልካም ምን ለራስ ነው። ኮሜንት አስቀምጡ፣ በኮሜንታችሁ እመጣለሁ። ቤተሰብ የሆናችሁ ሼር እና ላይክ አትርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ በቅንነት ቤተሰብ አድርጉኝ። ውድ ሀገሮች ልጆች ማለት ነው። እኔ ብዙም ጊዜ ቻናል አይሸርትም ምንም እንደሆነ አላውቅም። ብቻ እንግዲህ ስለ ሁሉም ነገር ለነው የሚያውቀው ነው ያላቅም ማለት ነው። በቃ እኔም ተስፋ አልቆርጥም። አንዳንድ ጊዜ ተስፋ ልቆርጥልና መልሼ ደግሞ ለምን ተስፋ ቆርጣለሁ ብዬ የደከምኩበትና የለፋሁበት ስለሆነ መልሼ እንትን እላለሁ ማለት ነውና በቅንነት ማለት ነው። እንትን በሉ ሼር አድርጉ፣ ላይክ አድርጉ። ስትገቡ ከኔ የተሻላችሁ ክፍያ ደረጃ የደረሳችሁ ሼር አድርጉልኝ። ጭም አይከፈልበትም ወላሂ። ደግነትና ጥሩነት ለራስ እኮ ነው። እኔ ለኔ ሼር ስላደረጋችሁ አሁን ብዙ መስዋዕት የምትከፍሉ ነገር አለ። ሼር የምትለውን ጠቃርጋችሁ ወደ ሰው እንዲዳረስ ነው፣ ሌላ የለም። እና ሼር አድርጉ ስትገቡ። ነበሩ መልካም ሰዎች የትም እንደሄዱ አላውቅም እንጂ ማለት ነው። የሰው ልጅ ወላሂ የታቀሻለሁ ሳይሆን ስልክ ብንቀባበል እነዛ የጠፉት ሰዎች በዛ አገኛቸው ነበር፣ በስልክ አገኛቸው ነበር። ግን በቃ እነዛም ሲጠፉ እኔም ዝም አልኩ። በጠይቅም መላሽ የለም ማለት ነው። እና እስኪ በተሰበሰባችሁ ተጠያየቁ። እሺ ስልክ ተቀያየሩ። በቃ ልባችሁን ንጹህ አድርጉት። ስልኬን በሰጣት ወይ እንዲህ ነው ብላችሁ የምታስቡትን ፍቃችሁ በቃ በንጹህ። አንድ ሰው እኮ ይበድላችሁ ወላሂ እናንተ አትበድሉት። እሺ እናንተ ብቻ ከይርና ጥሩ መልካም አስተሳሰብ ሰቡ እንጂ ያ ሰውዬ እንግዲህ ቢጠራጠርም ባይጠራጠርም እናንተ ብቻ ለዛ ለሰውዬ በልባችሁ መልካም ነገር ሰቡ። ስልክ ተቀያየራችሁ ተጠያየቁ። ስጠፋ ብቻ ወይም ሲጠፋ ብቻ የደረሰ የት ነው ምናምን ይሄ አይሰራም። የሰው ልጅ ማለት ነው መልካምነቱን ማሳየት ያለበት ስልክ ተቀባብሮ ሲጠፋ ጠፋህ ብሎ መደወል፣ የታለህ ብሎ መደወል፣ ምን አጋጥሞ ነው ብሎ መደወል፣ መጠያየቅ ነው፣ መረዳዳት ነው። ሲጠፋ ብቻ እንደው የት ሄዶ ይሆን በሌላ ሚዲያ ላይ በዛ ሚዲያ እንደው የት ነው ላይ ያሳፍራል አንዳንድ ጊዜ። እና ጓደኛ ላላችሁ ሰው ስልክ መቀበል ምን ችግር አለው? መጠያየቅ
እና ተጠያዩ። ጥሩነት ለራስ ነው፣ ደግነት ለራስ ነው። ደግነት ያስከብራል፣ ያስወድዳል፣ ክብር ያሰጣል። ጨዋነት ሰውን እንዲወድህ ያደርግሃል። ሰዎች እንዲያከብርህ ያደርግሃል። ለሰዎች መልካም ማስተሳሰብ ካለህ ራስህ ማለት ነው ወይም ካለሽ። ስለዚህ ለሰዎች ልጆች ቅን እንሰብ፣ መልካም እንሰብ፣ ጥሩ እንሰብ ባለን በተቻለን አቅም ማለት ነው። ካልተቻለን በቃ በስነ ምግባር በታነጸ ቃላት ሰዎችን መናገር፣ አለማስቀየም፣ የሰውን ልጅ በቃ አክብሮ መያዝ። ከሌ ነው ከሌ ነው ይሄ ነው ሳይል ማለት ነው። ግን እኛ እንደዚህ አይነት ነገር አንሰራ እና ለሰው ልጅ ደግነት እዛ ለሰው ስታከብረውና ስትወደው እሱም ላንተ ክብር ይኖረዋል። መልካም ነገር እንዳስብ ያደርገዋል። ያንተ አቀራረብና ያንተ መልካምነት ለሱ ያንተ ነገር ይገዛዋልና ቢያንስ ለሰው ልጅ ደግ ነው ሁላችንም ማለት ነው። ቤተሰቦች ማለት ነው። እና ደግሞ ጎበዝና ጠንካራ ሆነን ከሰራን የማንቀየርበት ቦታና የማንደርስበት ቦታ የለም። እኔ አንዳንድ ጊዜ በቃ ይሰማኝና ዩቲዩብን ለመተው ፈልጋለሁ ወላሂ። ግን ደግሞ መልሼ እስካሁን ድረስ ብዙ መስዋዕት ከፍዬበታለሁ። ብዙ ነገር ወላሂ አመናችሁም አላመናችሁም እኔ በብዛት እቆማለሁ። ቁሜ ነው የምሰራው። ዩቲዩብ ራሱ ቁሜ ነው በሌሊት ድረስ እንትን የምለው። ምክንያቱም ክፍሌ አይመጣም። አሁን ሰዓት ጭራሽ ደግሞ እምቢ ብሏል። ጭራሽ ደግሞ አሁን ሰዓት እምቢ ብሎኛል ማለት ነው። እና ቤተሰቦች በቀንነት እንዘያየር ማለት ነው። ቅንነት ለራስ ስለሆነ ማሮቼ ማለት ነው። እና ዩቲዩብ ቻናልን እንደሚያደክም ይታወቃል። ግን ያንን ድካማችንን ያንን ልፋታችንን ያንን ድካማችንን ደግሞ በግብና እውን ለማድረግ ጠንክረና በርትተን መስራት አለብን። የድካም ውጤታችንና የልፋት ውጤታችንን ጎበዝነን ሰርተን ማሳየት አለብን። ብቃታችንን ራሳችን ማየት አለብን። ብቃታችንን ቤተሰቦቻችን ማየት አለባቸው። ብቃታችንና ጥንካሬያችንን ራሳችን ማየት አለብን። ለዛ ባደረግነው በምንሰራው ስራ ላይ ትኩረት አድርገን ከሰራን የማይቀየር ሰውና ጀግና የማይሆንበት መንስኤ የለውም። ምክንያቱም በቃ አንድ ሰው ያሰበበት ሲደርስና ያሰበበት ሲያደርገው በቃ ደስታው ሙሉ ይሆናል። ደስታው በቃ ወደር ሊኖረው አይችልም። በማንኛውም ነገር ተስፋ አይቆርጥም። በዚህ ላይ ካልተበገረ አንድ ሰው በሆነ በቀላል ነገር ነው መበገር ያለበት። በዛ በነገር ካልተበገረ ያ ሰውዬ ጠንካራና ጎበዝ ሆኖ ነው የሚኖረው ማለት ነው። ከምንም በላይ ጠንካራ ይሆናል፣ ጎበዝ ይሆናል፣ ለሰዎች አስተማሪ ይሆናል፣ ለሰዎች ስነ ምግባሮች፣ ለሰዎች ጥሩ ነገር እንዲናገር በቃ ለሰዎች ተስፋ ይሆናል። እንዴ እሷ እኮ እንደዚህ ናት የራሱ መባል እኔ እንጃ። እኔ ወላሂ ደስ ነው የሚለኝ፣ ደስተኛ ነኝም ደስ የሚለኝ እንደዚህ አይነት ነገር ሲሆን ማለት ነው። እና ቤተሰቦቼ ሰላም አሉልኝ። መልካም ሙሉ አመሰግናለሁ። መልካም ምሽት። ወዳችኋለሁ፣ አከብራችኋለሁ ውዶቼ ማሮቼ ማለት ነው። ስለ ሁሉም ነገር ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበል። አገራችንንም አላህ ሰላም ያድርግልን። እናንተንም አላህ ሰላም ያድርጋችሁ። ጤናችሁን አላህ ይስጣችሁ። የያዛችሁት ሁሉ በረከት ይኖረው፣ በረከት ይኖረው። ጎበዝና ጠንካራ ሁኑ። ጎብዛችሁ ጠንካራችሁ ከሰራችሁ የማትደርሱበት ነገር የለም። የማይሰበርና የማይጣስ መንገድ የለም። ስለዚህ ጠንክሩ፣ ጎብዙ፣
ወዳችኋለሁ፣ አከብራችኋለሁ። ውድ ሀገሮች ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ሙሉ እመኝላችኋለሁ። እና እኔ ብዙ መንገድ እየሄድኩ ነው። ይኸውላችሁ ረጅም መንገድ እየተጓዝኩ ነው። እንግዲህ በዚህ ማለት ነው። ላይክ እና ሼር አድርጉ ቤተሰቦቼ። መልካም ሙሉ፣ መልካም ምሽት ይሁንላችሁ። ዛሬ ጁምአ ነው። በያላችሁበት ሰላማችሁ ብዝዝት ይበል።